የዛሬውን እንዲሁም ያለፈውን ሳምንት የተዘጋጀውን ፕሮግራም እንደዚሁም ደግሞ ከዚህ በፊት በሼህ ዘከሪያ እና በአድቬንቲስት በኢትዮጵያ አገባብ ሴሚናር ተዘጋጅቶ ነበርና እነዚህን ፕሮግራሞች ያዘጋጀው የፍኖተ ብርሃን አገልግሎት ነው። የፍኖተ ብርሃን አገልግሎት ለማታውቁ እንደዚህ አይነት ሴሚናሮችን በማዘጋጀት ሁላችንም የበለጠ የእግዚአብሔርን ቃል እንድናጠና እንድንቆፍር የበለጠ ጊዜ ወስደን እንድናጠና የሚያበረታታ የሚደግፍ አገልግሎት ነው። ከዚህ በተጨማሪ ደግሞ በተለያዩ መጽሐፍት እንደዚሁም መጽሔቶችን በማሳተም ወንጌልን ለሌሎች በማሰራጨት በህትመት ስራ ላይ የተሰማራ ነው። ከዚህ በተጨማሪ በማረሚያ ቤት አገልግሎት የሙሉ ሰንበት ፕሮግራም እንዲካሄድ የመጽሐፍ ቅዱስ ጥናት በቋሚነት ፓስተር በመቅጠር አገልግሎቱ እንዲካሄድ በማድረግ ላይ ይገኛልና እስካሁን ወደ 60 የሚጠጉ እስረኞች በዚህ አገልግሎት ተጠምቀው ወደ እግዚአብሔር ቤት መቀላቀል ችሏል። ስለዚህም አገልግሎት እግዚአብሔርን እጅግ አድርገን እናመሰግነዋለን። አሁንም ደግሞ በዛ በማረሚያ ቤት አገልግሎት ብዙዎች እንደዚሁ የእግዚአብሔርን ቃል እያጠኑ የጥምቀት ትምህርትም እየተማሩ ይገኛሉና እዛ በቋሚነት የሚያገለግልም ፓስተር ለመቅጠር ተችሏል። ከዚህ በተጨማሪ እንደዚሁም ከእናታቸው ጋር ለታሰሩ የሴት ታራሚ ልጆች መዋለ ሕፃናትና ማስተማሪያ በቅርቡ ተከፍቶ እንደዚሁ በዛው ማረሚያ ቤት አገልግሎት እየሰጠ ይገኛል። ባለሙያ መምህር በቋሚነት ለመቅጠርም የተለያዩ ነገሮችን በማሟላት ላይ እንገኛለን። መጽሐፍት፣ መጽሔት እንደዚሁም ወጣቶችን በማስተማር ወንጌልን ለሌሎች ለማዳረስ የሚያገለግል አገልግሎት ነውና ሁላችሁም ስለ ፍኖተ ብርሃን አገልግሎት በጸሎት እንድትደግፉ በቻላችሁትም ሁሉ በጸሎት እንድታስቡን እንድትደግፉን አደራ እንላችኋለን። ስለነበረን ጊዜ እግዚአብሔርን እናመሰግነዋለን። እኔ በበኩሌ ብዙ ነገር ተምሬያለሁ፣ ብዙ እንደተማራችሁ አስባለሁ። አሁን ያለንን ጥያቄዎች በአጭሩ የምንወያይበት ጊዜ ይሆናል። የመጀመሪያው ጥያቄ ከዛሬው ክፍልም ስንማር ምን የሚል ሀሳብ ተነስቶ ነበር? ሰንበትና ጳውሎስ ስለ ሰንበት 2 ጊዜ ብቻ ነውና የቆሎሳይሱና የዕብራውያኑን አንስተን ነበርና ሮሜ ምዕራፍ 14 ላይ ያለውን ጥቅስ ላነብ እፈልጋለሁ። በተለይ ከሌሎች ሰዎች ጋር ተነጋግራችሁ የምታውቁ ከሆነ ሮሜ ምዕራፍ 14 እንደዚህ ይላል። ሮሜ ምዕራፍ 14 ቁጥር 5 ጀምሮ እንደዚህ ይላል። ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናል፣ ለጌታ ብሎ ይበላል ይላልና እዚህ ጋር ጳውሎስ እየተናገረ ያለው በተለይ አድቬንቲስት ሆናችሁ ደግሞ ይህን ጥቅስ ታነቡም የሚያስደነግጥ ይመስላል አይደል? እንዴ ስለ ሰንበት ነው እንዴ የሚናገረው ያስብላልና ይሄኛው ሮሜ ምዕራፍ 14 ቁጥር 5 ላይ አንድ ቀን ከሌላው እንደሚሻል አንዱ ያስባል፣ ነገር ግን እያለ የሚያብራራው እሱስ እንዴት ይታያል? እንግዲህ አውዱ በወንድምህ ላይ አትፍረድ፣ ደካማ ሆኖ ስታየው አትፍረድበት የሚል ነው እና ምን ስላደረገ ነው ደካማ ብለህ የምትቆጥረው አንድን ሰው የሚለውን ነገር ደግሞ ከስር ይመለከታል። በዋናነት ግን የሰንበት አውድ አይደለም እዚህ ላይ እየተተነተነ ያለው። ቴዎሎጂካል የሆኑትን ነገሮች ተንትኖ ጨርሷል። እዚህ ከመድረሱ በፊት ጳውሎስ በሮሜ ላይ እዚህ ላይ ስለ መብል ነው የሚናገረው። የምግብ አንድ ያየሁት ምናልባት በደንብ ሪፈር ማድረግ ይቻል ያስፈልግ ይሆናል። ከምግብ ከመጾም በአንድ ቀን መጾም በሌላ ቀን ከመጾም የተሻለ ሊሆን ይችላል እና ሌሎች ከምግብ ጋር የተገናኘ ነው። እንግዲህ ቀኑ እዚህ ላይ የተነሳ ያለው ከጾም ከምግብ ከመብላት ካለመብላት ጋር የተገናኘ ነው እንጂ አውዱ ስለ ሰንበት አይናገርም እዚህ ላይ። ስለዚህ ለእስራኤላውያን የተሰጣቸው ቅድም ቆሎሳይስ ላይ ስናነሳ የነበረው ሀሳብ አለና ሌሎች ሰንበቶች ተብለው የተሰጡት በዓላት ስለነሱም ነው ወይስ ስለ 7ኛው ቀን ሰንበት አይደለም የሚለውን የበለጠ ብናጎለው? ስለ 7ኛው ቀን ሰንበት አይደለም ስንል የግድ ስለ ሌሎች ሰንበቶች ነው ልንል አይደለም የምንችለው። ለምን ሰንበት የሚለው ቃል ራሱ እዚህ ላይ የለም እኮ
የግድ የሰባተኛው ቀን ሰንበት አይደለም ይሄ ስንል እንግዲያማ ካልሆነ ለምሳሌ በዓመት ውስጥ ትልቁ ሰንበት የስርየት ቀን ነው አይደለም ወይ? ስለሱ ነው እንዴ ልንል አንችልም። ሰንበት የሚል ቀን የሚል ነው ያለው። ቀኑም ከመብላት ከመጠጣት ከመጾም ከዛ ጋር የተገናኘ አውድ ብቻ ነው ያለው። እሺ በጣም ጥሩ። ሌላ አሁን መጨረሻ ላይ ስለ ሰንበት በኢትዮጵያ የሚለውን ታሪክ ስንመለከት በጣም ብዙ ነገሮችን አንስተናል። አጼ ገላውዲዮስም የመለሱትን መልስ ተመልክተን ነበረ እና እነሱም በጣም ያተኮሩት ቅዳሜ ሰንበት፣ ሰባተኛው ቀን ሰንበት ነው የሚለውን ነው። አሁን ግን በሀገራችንም ስንመለከተው ቅዳሜ አይደለም በዋነኛነት እንደ ሰንበትም የሚነሳው ወይም ዋና ሰንበት የሚባለውና እሱን በደንብ የዳሰስ ነው አልመሰለኝም። እንግዲህ ብዙ ጊዜ ያው ይሄኛው ፕሬዘንቴሽኑ እንዳይረዝም በሚል ነው እንጂ የኢትዮጵያ ቤተክርስቲያን የሰንበት ቴዎሎጂ እና ፕራክቲስ ከምንድን ነው የሚመነጭ የሚል አንድ ስላይድ ነበረ። እዛ ላይ እግዚአብሔር ዓለማትን ፈጥሮ በስድስት ቀን ፈጥሮ በሰባተኛው ቀን እንዳረፈ ከሚናገረው ከዘፍጥረቱ ዘገባ ጀምሮ መጽሐፍ ቅዱስ ላይ ስለ ሰባተኛው ቀን ሰንበት የሚናገሩ ጥቅሶች ሁሉ የቤተክርስቲያኒቱ የሰንበት አስተምሮ መሰረት ናቸው። በተጨማሪ ግን አሁን ልዩነቱ በምዕራቡ ዓለም ክርስትና እዛው መጽሐፍ ቅዱስ ውስጥ ያሉ የሆኑ ጥቅሶችን ወደዚህና ወደዛ አድርጎ ሰንበት ተሽሯል ወይም ቀርቷል አንደኛው ነው። ሁለተኛው ደግሞ ሰንበት ከቅዳሜ ወደ እሁድነት ተቀይሯል ሁለተኛው አርጊመንት ነው። በኢትዮጵያ ቤተክርስቲያን ግን ሰንበት ከቅዳሜነት ወደ እሁድነት አይደለም የተቀየረው ወይም ሰንበት ቀረ አይደለም። ዲዳስቃሊያ የሚባል በሐዋርያት ተጽፏል ተብሎ በቤተክርስቲያኒቱ የሚታመን አንድ መጽሐፍ ሁለቱን ቀን ሰንበትንና እሁድን ድሮ እንግዲህ ሰንበትና እሁድ ነው የሚባል ቅድም ያነሳሁት ፕሮፌሰር ጌታቸው ኃይል የተናገሩት ጥቅስ እንደሚናገረው በኋላ ነው የመጣ። እንግዲህ ይሄ ቅዳሜ የሚለው ቃል ወይም ቀዳሚት ሰንበት የሚለው ቃል በኋላ የመጣ ነው ለሰባተኛው ቀን የተሰጠ እንጂ ከእሁድ ጀምሮ እስከ ሰንበት ድረስ ያለው አጠራር ከእሁድ እስከ ዓርብ ይመጣና ሰባተኛው ቀን ሰንበት ነበር። ሰባተኛው ቀንና የመጀመሪያው ቀን ሁለቱ ሰንበቶች ናቸው የሚል መጽሐፍ ስላለ ነው። ስለዚህ በመካከለኛው ዘመንም ሰንበት ይጠበቅ ወይ ሳይጠበቅ የሚል ነው እንጂ የእሁድ ሰንበትነት ያኔም አለ። ፕራክቲካሊ ስናየው ግን የቅዳሜ ሰንበትነት ነበር ሲሪየስ ያኔም ቢሆን። ሁለት እርስ በርስ አይገናኙም። ይሄ እሁድ ተጨመረ ነው እንጂ እሁድ ተተካ አይደለም፣ ወይም ቅዳሜ ቀረ አይደለም አርጊመንቱ። ይሄ ምክንያቱ እንደነገርኩህ ቤተክርስቲያኒቱ ስልጣን አላቸው ብላ ከምትቀበላቸው ጽሁፎች የተነሳ ነው። በዋናነት ደግሞ ዲዳስቃሊያ የሚባል መጽሐፍ አለ፣ እሱ ነው ይሄን ጥያቄ የሚከተለው። አሁን ብዙዎችም ሊጠይቁን የሚችለው ጥያቄ ስለዚህ ምን ችግር አለው? ቅዳሜንም ሰንበትን እንጠብቃለን፣ ጌታችንም የተነሳበት ስለሆነ እሁድንም እንደ ሰንበት አድርገን ብንወስደው ምን ችግር አለው? እንዲሁም ተሽሯል ከሚለውም ይሄ ጥሩ የተሻለ አርጊመንት ይመስለኛል። እንደዛ ለሚሉት መጽሐፍ ቅዱሳችንስ የሚለው እግዚአብሔርስ የሚለው ምንድን ነው? እንግዲህ 6 ቀን ስራ ተግባርን ሁሉ አድርግ የሚለው እኮ ትእዛዝ ነው። በስድስቱ ቀን እንድትሰራ ተፈቅዶልሃል አይደለም እኮ። 10ቱ ትእዛዛት ላይ ያለው እኮ በስድስቱ ቀን ችግር የለም ብትሰራም ባትሰራም እሱ ችግር የለም፣ በሰባተኛው ቀን ግን አደራ እንድታርፍ አይደለም። 6 ቀን ስራ ተግባርን ሁሉ ምን በል ፈጽም፣ እግዚአብሔር ምን እንዳደረገው ዓለማትን እንደፈጠረበት። በሰባተኛው ቀን ግን እግዚአብሔርም አርፏልና ከስራው አንተ ምን በል ወደ ረፍቱ ግባ ነው የክርክሩ ምንጭ፣ ይቅርታ ትእዛዙ የሚለው። ስለዚህ በራሳችን ጊዜማ ተነስተን ሌላ ቀን መጨመርማ መጽሐፍ ቅዱሳዊ አይደለም። እዚህ ላይ ማንሳት ያለብን ጥያቄ ሄርሜኔውቲካል ነው። ሄርሜኔውቲካል ማለት አሁን እነዚህ ጽሁፎች አሁን አንተ እነዚህን ጽሁፎች አትቀበላቸውም። ወንድሞቻችን እነዚህ ጽሁፎች ሐዋርያት የጻፏቸው ናቸው ብለው ይቀበሏቸዋል።
ስለተቀበሏቸው ነው እንጂ ልዩነት የተከሰተው መጽሐፍ ቅዱስ ላይ ያለውን ስለ ሰንበት የተጠቀሰውን ጥቅስ በምንረዳበት አግባብማ ተመሳሳይ ነው አረዳዳችን። ስለዚህ መጽሐፍ ቅዱስ ላይ ያለው ንባባችን አይደለም የተለያየው። መጽሐፍ ቅዱስ ላይ ያለው ንባባችን ተመሳስሎ ሌላ መጽሐፍ ደግሞ ስትጨምር አይ እሱ ጋማ እኔ አልቀበለውም ትላለህ አንተ። አንድ ወንድምህ ደግሞ ምን ይላል እሱ ላይ ይሄም እኮ ስልጣን ያለው ቢያዘኝ እሺ ብዬ የምታዘዘው ጽሑፍ ነው ይላል። እሱ ላይ ነው ልዩነቱ ያለው። መጽሐፍ ቅዱስን ከሆነ ግን የምናስበው መጽሐፍ ቅዱስ ያዘዘውን ብቻ ነው የምንከተል ብለን ካለን ግን 6 ቀን እንድንሰራ 7ኛው ቀን ደግሞ የአምላካችን የእግዚአብሔር የተባረከና የተቀደሰ የረፍት ቀን ስለሆነ በሱ ላይ እንድናርፍ ነው የሚያዘነው። በጣም ጥሩ። ከባለፈውም ሳምንት የተላኩ የተወሰኑትን ጥያቄዎች እንመልከትና ለእናንተም ጊዜ እንሰጣለን። የመጀመሪያው ጥያቄ እንድናነሳው የተነሳው በዘፍጥረት ላይ ስናነብ ሰንበት ከፍጥረት እንዲሁም ከ6ቱ ቀናት ጋር በተያያዘ የተፈጠረ ይመስላል። ስለዚህ ሰንበት ከፍጥረት በፊት አልነበረም ቢባል ስህተት ይሆናል ወይስ ሰንበት ከምድር ከመፈጠሩ በፊት? ምክንያቱም ዘፍጥረት ምዕራፍ 2ን ስናነብ እግዚአብሔር ሰማይና ምድርን ከፈጠረ በኋላ አረፈ ይላል። ዘጸአት 20 ላይም ከፍጥረት ጋር ተያይዞ ነው የተሰጠውና ሰንበት ከፍጥረት በፊትም ነበረ ወይስ ከፍጥረት በኋላ የተሰጠ ብቻ ነው? ከዚህ ጋር ተያይዞ ይሄኛው ካለቀ በኋላ ኢየሱስ ክርስቶስ ማርቆስ 2:27 ላይ ሰንበት ለሰው ተፈጠረ ይላል። ስለዚህ ሰው ይቀድማል ማለት ነው። ዘላለማዊነትን ማለት ከኋላ በተለይ መቁጠር ከጀመርክ ዘላለማዊነትን ለሰንበት መቼስ እንዴት እንሰጣለን? ዘላለማዊ እግዚአብሔር ብቻ ነው። ጊዜ ፍጡር ነው እኮ ጊዜም ፍጡር ነው። ከስፔስም ከታይምም በላይ ውጭ የሆነ እግዚአብሔር ብቻ ነው። ጊዜም ፍጡር ነው። ጨረቃ፣ ከዋክብት፣ 5ኛው ቀን፣ 6ኛው ቀን፣ 1ኛው ቀን ይሄ ሁሉ ስትራክቸር ፍጥረት ሁሉ ፍጡር ነው። የሆነ ጊዜ መጣ ነው። እድሜው ላይ ልትነጋገር ብትችልም ፍጡር ነው። ግን እግዚአብሔር ያለ እነዚህ ሲስተሞች ብቻውን ለዘላለም ኖሯል። እግዚአብሔር ብቻ ነው ዘላለማዊ። እግዚአብሔር ብቻ ነው ያልመጣ። እግዚአብሔር ብቻ ነው የሚኖር። እግዚአብሔር ፍጥረቱን ካለመኖር ወደ መኖር ሲያመጣ ግን ስርዓትን ወይም ስትራክቸርን መዋቅርን አዘጋጅቶለታል። የበለጠ እሱ ባሰበው እሱ ባለመው ዓላማ እንዲጓዝ ማለት ነው ፍጥረት። የዛ አካል ነን እኔ እናንተም። ፍጡር አይደለን እኔ እናንተስ? አዎ። እግዚአብሔር ፍጥረቱን ሲፈጥር የሰው ልጅን ሲፈጥር ሊያበረክትለት ከፈለገው ስጦታ ውስጥ ነው የምናገኘው እንግዲህ ሰንበትን። ስለዚህ ጊዜም ራሱ ፍጡር ነው የሚለው ሀሳብ በተለይ ያስገርማል አይደል? ምክንያቱም ለኛ ለሰዎች አሁን ጊዜ ያለ ጊዜ ነገሮችን ማሰብ አንችልም። ግን እግዚአብሔር ራሱ መጀመሪያ ጊዜን ፈጠረ። ከዛ በጊዜ ውስጥ ደግሞ ይሄ የተቀደሰ ይሄ ቅዱስ የሆነ ጊዜ ቀንን ደግሞ ለየና ለሰዎች ስጦታን ሰጠ። ስለዚህ እንዲሁም ብዙዎች ይሄ ቅዱስ የሆነ ቦታ አሁን ለምሳሌ ቅዱስ ነው ብለው በማመን እዛ በመሄድ የተለያየ የሚደረጉ ነገሮች አሉ። እግዚአብሔር ግን ለሰውም የሰጠው ስጦታ በጊዜ ውስጥ ቅድስና የተቀደሰ ቦታ አድርጎን ያስቀመጠውና እሱ ራሱ የሚያስገርም ሀሳብ ይመስለኛል። ሌላው የተነሳው ጥያቄ ሕዝቅኤል ምዕራፍ 20 ቁጥር 20 ላይ ስለ ሰንበት እንደዚህ ይላል እግዚአብሔር ሲናገር፣ ሰንበታቴንም ቀድሱ እኔም እግዚአብሔር አምላካችሁ እንደሆንኩ ታውቁ ዘንድ በእኔና በእናንተ መካከል ምልክት ይሆናሉ ይላልና እንግዲህ እግዚአብሔር ለእስራኤላውያን የሰጠው ሌሎች ከ7ኛው ቀን ሰንበት በተጨማሪ ሌሎች ሰንበቶችም ወይም በዓላት አሉና ሰንበታቴንም የሚለው ቃል ከበዓላት ጋር በተያያዘ የሚጠቀሱትን ሌሎችንም የበዓላት ሰንበታት ነው። እንደዛ ከሆነ 7ኛው ቀን ሰንበት ምልክት መሆን ይችላል ወይ የሚል ጥያቄም አንድ የተላከልን ጥያቄ ነው። እንግዲህ ሰንበት የሚለው ረፍት የሚል ትርጉም አለው ብለናል ከዚህ በፊት እና በየዘመኑ ወይም በየትውልዱ ለምሳሌ ያው መጽሐፍ ቅዱሳችንን በምንመለከትበት ጊዜ የእግዚአብሔርን ፈጣሪነት የምንዘክርበት ሆኖ ነው የሚቀርበው ሰንበት። ለምሳሌ ከ7ኛው ቀን ሰንበት ቅድምም እንዳልኩት ውጪ የስርየት ቀን ሰንበት ለምሳሌ አለ።
የስርየት ቀን ሰንበት እንዲያውም በጣም የተነገረለት ነው። የጋራ የሚያደርጋቸው የረፍት ቀን ከእግዚአብሔር ጋር ኮኔክት የምታደርግባቸው ቀኖች መሆናቸው ነው። ከእግዚአብሔር ጋር የምትገናኝበት፣ ከእግዚአብሔር ጋር በአንድም ይሁን በሌላ መንገድ ጊዜ የምታሳልፍበት፣ አምልኮህን ስግደትን ለሱ የምትሰጥበት ቀን ነው ተደርጎ የሚወሰድ። እነዛ ሰንበቶችም ያን አይነት ነገር አላቸው። የተወሰነም ቢሆን የጋራ ሆነው አንዳንድ ሰንበታቴን በሚለው አውድ ሲመጡ ከዋናው ከዘፍጥረት ጀምሮ ከመጣው ሰንበት የሚጋሩት አንዳንድ ነገር ስላለ ነው እንደዛ የሚወሰዱት እንጂ የሰንበትን ምልክትነት ወይም የሰንበትን የፍጥረት መዘከሪያ ሆኖ መኖርን የሚሸረሽሩ ሆነው ግን አይደለም እነሱ። ሌላው ኢሳይያስ 58 ላይ እዚህም ላይ የምናገኘው እግዚአብሔር መጀመሪያ ክፍሉን ስናነብ ኢሳይያስ 58 ስለ ጾም ይነግረናል እና ከዛ ቁጥር 13 እና 14 ላይ ፈቃድህም በተቀደሰው ቀኔ ከማድረግ እግርህንም ከሰንበት ብትመልስ እያለ ስለ ሰንበት ደግሞ የሚሰጠን ትእዛዝ አለ እና እዚህ ላይ ስለ ጾም ሲያብራራ እግዚአብሔር የሚፈልገው ጾም ምን አይነት እንደሆነ ከተነተነ በኋላ ሰንበትን ደግሞ አብሮ ያመጣልና ምን ሊያስተምረን ነው? ሰንበትና ጾም ምን አይነት ግንኙነት አለ ወይስ ለምንድን ነው ይሄኛው ሐሳብ አብሮ የመጣው? እንግዲህ ከዚህ በፊትም ባለፈው ሳምንት ይመስለኛል ጌታ ኢየሱስም ተመሳሳዩን ጥያቄ ጠይቋል። ተመሳሳዩን ጥያቄ ሳይሆን ተመሳሳዩን ሐሳብ አንስቷል። እነዚህ ሲጾሙ እንደዚህ አድርገው ነው የሚጾሙ፣ አንተ ግን ስትጾም እንዲህ አድርገህ ጾም። እነዚህ ሲጸልዩ እንደዚህ አድርገው ነው የሚጸልዩ፣ አንተ ግን ስትጸልይ እንደዚህ ጸልይ። እነሱ ምጽዋት ሲሰጡ እንደዚህ አድርገው ነው የሚሰጡ፣ አንተ ግን ምጽዋት ስትሰጥ እንደዚህ አድርገህ ቀኝህ የሚያደርገውን ግራህ አይወቅ እያለ ይናገራልና እነዚህ ነገሮች ምንጫቸው የእግዚአብሔር ነው። ምንጫቸው የእግዚአብሔር ነው። ስለ ጾም ምን በለው፣ ስለ ጸሎት ምን በለው፣ ስለ ሰንበት ምን በለው፣ ስለምን እግዚአብሔር የሰው ልጅ ከአምላኩ ጋር እንዲገናኝ ኮኔክት እንዲያደርግ እውነተኛ ከልብ ግንኙነት እንዲኖረው ነው ያመጣቸው። በምን መንገድ ስንል እሱ ባሰበው መንገድ ስናደርጋቸው ነው። ጾምም ይሁን ሰንበትም ይሁን ምንም ይሁን፣ ሰንበትንም እዚህ ላይ ደስታ ብትለው ነው የሚለው። ተድላ፣ ደስታ፣ ሐሴት የሚታረግበት ተጨንቀ ተጨቁነ እየማቀክ አለፈ አላለፈ እያልክ የምትጠብቀው ቀን ወይም ደግሞ ከእግዚአብሔር የተጣለብህ ዕዳ ሸክም አድርገህ ሳይሆን ተድላ፣ ደስታ፣ በቃ ደስ እያለ መች ነው የሚደርስልኝ እያልክ ብታረገው፣ ስትጾም ደግሞ ልብህም እንደዛው በትህትና በቅንነት ልብህ ፈሶ የኢየሱስ ክርስቶስን ልብ አይነት ልብ እንዲኖርህ የተማጸንክ ነገሩን የምታደርግበቱ መንፈስ ነው የሚታየው እዚህ ላይ የሚተነተነውና ይሄ እንዲያውም ይሄ ለሁላችንም ትምህርት ነው። ብዙ ጊዜ ለምሳሌ ጾምም ሲባል ቁርስ መቅጣት አድርገን ነው ብዙ ጊዜ የምናየው። በቃ ቁርስ ሳይበሉ መምጣት እና የፈለከውን ልታስብ ትችላለህ፣ የፈለከውን ነገር ልታደርግ ትችላለህ፣ የፈለከውን ነገር ብቻ ግን ያው ቁርስ አልበላህም ጾምሃል ነው። አየህ፣ ቁርስ አለመብላት ወይም ምሳ መቅጣት አይደለም ጾሙ። እውነተኛ የሚባለው ከእግዚአብሔር ጋር ልብህ ከተገናኘ ነው። ያ ግንኙነት ያ ልብ ለልብ መተሳሰር ሲፈጠር ነው ዋናው ነገር። ያንም አካል አይደል። ሰንበትም እኮ ማንም ቢሮ አይሄድም እኮ ማንም እኮ ሁሉም እኮ እዚህ ነው ያለው። ሁሉም እዚህ ነው እዚህ ነው። ግን ምናልባት ኢየሱስ ደግሞ በመካከላችን ቢመጣ ቅድም ማነው እሱ ወንድማችን ፓስተር እየሰበከ በአጋጣሚ ወንድማችን ፓስተር ቴዎድሮስ እየሰበከ በአጋጣሚ ስገል የዮሐንስ ምዕራፍ 5ቱን ለረጅም ጊዜ ማነው ወደዛ ቤተሳይዳ ውስጥ ወዳለው መጠመቂያ የሚያስገባ እያለ የሚጠብቀውን ሰውዬ ታሪክ በአጋጣሚ መጣልኝና ከትንሽ እያየሁት ነበር። ወደ ቤተ ክርስቲያን ስንመጣ ምንም ስንል ፈውስ፣ ረፍት፣ ግንኙነት፣ መታደስ ይሄ ከሽባነታችን ከመስማት ከማንችልበት ሁኔታ የምንፈወስበት የምንድንበት እውነተኛ ከእግዚአብሔር ጋር የምንያዝበት የምንጨባበጥበት ቀን ግን አይሆንም። ብዙ ጊዜ አይ ቀኑ ላይ እኮ አልተለያዩም ማለት እኮ እግዚአብሔርም የነዚህን ሰዎች እኮ ያደረጉበትን አደራረግ ነው የሚተቸው።
ይሄ ለኛ ነው እንዲያው የሚመስለኝ። ሌላ የመጨረሻ ጥያቄ፣ አሁን ብዙዎችን ስንጋብዝ ስለ ሰንበት ስናካፍላቸው እንዲያውም ምን የሚል ሀሳብ እየሰጡን ነበረ? ለምን ስለ ቀን ሰብካላችሁ? ለምን ሰንበት ትላላችሁ? በቃ ስለ ኢየሱስ ብቻ ስበኩ እንጂ ቀንን መስበክ አያስፈልጋችሁም እያሉ ነበር። አሁን ስለዚህም ፕሮግራም ስንጋብዝና እንዴት እናየዋለን ይሄን ሀሳብ? ስለ ሰንበት ስናስተምር፣ ለሌሎች ስናካፍል ስለ ኢየሱስ መስበክ አይደለም ስለ ቀን መስበክ ነው ወይስ ሁለቱ አብረው የማይሄዱ ሀሳቦች ናቸው? ይሄ ጥያቄው ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ሁለት ነገሮችን እዚህ ላይ ማለት እንችላለን። ለምሳሌ ስለ ፍርድ ቀን የቂያማ ቀን ይሉታል ወንድሞቻችን። ስለ ፍርድ ቀን ስታወራ ስለ ቀኑ አይደለም የምታወራው፣ በዛ ቀን ላይ ስለሚሆነው ስለ እግዚአብሔር ተግባር ነው። እግዚአብሔር የዓለማትን ሁሉ ስራ የሚለክቶ ለእያንዳንዱ ደሞዙን የሚከፍልበት ቀን ነው። ከቀኑ አይደለም ዋናው፣ ከዛ ነው። የሰንበትንም ቀን ስትል ቀኑ የተለየ የራሱ የሆነ ማንነት አይደለም ያለው፣ ከእግዚአብሔር የተነጠለ አይደለም፣ ከኢየሱስ የተነጠለም አይደለም። ለእግዚአብሔር ፈጣሪነት ራዕይ ዮሐንስ ምዕራፍ 4 እና ምዕራፍ 5 ላይ እግዚአብሔርን ይገባሃል ይሉታል፣ ሁሉን ፈጥረሃልና ብለው ይዘምሩለታል። ኢየሱስን ደግሞ ታርደሃልና ብለው ይዘምሩለታል። ስለዚህ ልንዘምር፣ ለአምላካችን ለእግዚአብሔር ልንዘምር፣ ለእግዚአብሔር ይህን ሁሉ ላደረገልን ተነግሮ ለማያልቀው ቸርነቱና ምሕረቱ ምስጋናችንን ይዘን ልንቀርብ፣ ኢየሱስ ክርስቶስ እውነተኛ አዳኝ፣ ብቸኛ አዳኝ፣ በአብ ፊት የምንመካበት ጠበቃችን እንደሆነ ልንነጋገርና ይህንን ነገር ልናደርግ የምንሰባሰብበት ዕለት ነው እኮ። እና ከኢየሱስን ሊነጣጠሉ አይችሉም። በቃ ይሄ ቅድም እንዲያው የሄለኒስቲክ ኢንፍሉዌንስ እያል ነው፣ ሄለናይዜሽን ያመጣው በክርስትና ላይ ብዙ ተጽዕኖ አለ ካልነው መካከል በሌላ ጊዜ በደንብ ልንነጋገረው እንችል ይሆናል። ይሄ ነገሮችን እየበጣጠሱ እየነጣጠሉ እርስ በርስ አንቲቴቲክ እንደሆኑ የማየት ነገር አለ። ፓኬጅ ነው ይሄ፣ ፓኬጅ ነው። በቃ ልንነጣጥለው የምንችለው አይደለም። በዛ ውስጥም ኢየሱስ ነው ያለ። አንድ ነገር ግን ደግሞ የምጨምረው እንደ ሁለተኛ የሚሆን ኢየሱስንም እንሰብካለን፣ ኢየሱስ ስበኩ ያለንንም ነገር ደግሞ እንሰብካለን። ለምሳሌ ኢየሱስ አሁን መጥቶ አንተን ደስ አለኝን እንዲህ በለው ብሎ ቢልህ ኢየሱስን አትታዘዝም? ኢየሱስንም መታዘዝ እኮ ነው በዚህ ውስጥ። ኢየሱስንም መስበክ ነው። ኢየሱስ ስበኩ ያለውንም መስበክ ነው። ኢየሱስ አድርጉ ያለውንም ነገር እንገዛልሃለን። እንዲያውም ይሄ ኢየሱስ ጌታ ነው ከሚለው ጋር ይሄዳል። ኢየሱስ ጌታ ነው። ኢየሱስ ጌታ ስለሆነ ጌትነቱን ተከትለን ነው እኮ የምናደርገው። ጌትነቱ ይሄን ሁሉ ይዞ ይመጣል። ጌታ ነው ስትል እኮ አንተ ምንድነህ? ታዛዥ ነህ፣ ባሪያው ነህ፣ ተገዥው ነህ። ማለትም የሚልህን ነገር ተከትለህ ትተገብራለህ፣ ታደርጋለህ ማለትም ጭምር ነው። እንደዛ ብናየው አይሻልም? እግዚአብሔር ባርክህ። ስለ ሰንበት መጽሐፍ ቅዱሳችንም ስናጠና በጣም አስርቱንም ትእዛዛት ስናጠና ዘጸአት ላይ የሚያስገርመው ነገር አሁን ብዙዎቹ ህጎች በሌላም በዓለማዊም ህጎች የሚቀራረብ ህጎች አሏቸው። አትስረቅ፣ አትግደል፣ ምን የሚለው ሰንበትን ስንመለከት ግን መጽሐፍ ቅዱስ ስላለ ብቻ በእምነት የምንቀበለው ህግ ነው። በቃ እግዚአብሔር አለ፣ እኔ መታዘዝ አሁን እንዳልከው ባሪያ ነኝ መታዘዝ አለብኝ ብለን በእምነት የምንቀበለው ነውና በተለይ ቅድምም መጨረሻ ላይ ያነሳኸው ሰንበት በእኛ ቤተክርስቲያን በሰባተኛው ቀን አድቬንቲስት ቤተክርስቲያን በመጨረሻው ዘመን ደግሞ እግዚአብሔርን ለእግዚአብሔር ታማኝ ሆነን የምንቆምበት ምልክት ሆኖ እንደሚቆምም መጽሐፍ ቅዱሳችንም ያስተምረናልና በእግዚአብሔር ላይ ሙሉ ለሙሉ መተማመን እግዚአብሔር ፈጣሪ መሆኑን አዳኝ መሆኑን የምንመሰክርበት የምናውጅበት ትልቅ ምልክት እንደሆነ መጽሐፍ ቅዱሳችን ያስተምረናል። እግዚአብሔር አብስቶ ይባርክህ። ለተወሰኑ ሰዎች እድል እሰጣለሁ፣ ግን ባለፈውም ሳምንት የነበረን ትንሽ ሰዓት ነውና አንዳንድ ሰው እያስረዘመ ስለሆነ 1 ደቂቃ ብቻ ነው በጣም ከትልቅ ይቅርታ ጋር የምንሰጣችሁ። ስለዚህ በአንድ ደቂቃ ጥያቄያችንን አሳጥረን ሁሉም ሰው እንዲዳረስ እድል እንሰጣችኋለን።
እግዚአብሔር ይባርክ። በጣም ደስ የሚል ትምህርት ነው። ሰኞ ከቀናቶች ጋር ያይዘ ሰንበት ስትገልጽ ሶኒ፣ ሶሉስ፣ ረቡዕ፣ ዓርቢ፣ ሐሙስ፣ ዓርቢ እያልክ እንትን አድርገሃል which is የትግርኛ ቃላቶች ስለሆኑ which is እሁድ ማለት ሓደ ማለት እዩ፣ ሶሉስ፣ ሰለስተ፣ ረቡዕ፣ ኣርባዕተ እናበልካ ከዛ ሶኒ ማለት ግን ምን ማለት ነው? በትግርኛም እኔ የምተረጉመው ነገር አለ፣ ግን ሶኒ ማለት ምን ማለት ነው? ጀስት ገዝም ትርጓሜ ካለው እሱን ብትነግረን። ሌላ ደግሞ አሁን ቀደም ብለህ እንደተቀየርከው ቀዳሜ በኋላ የተሰጠው ነው እንጂ ቀዳሜ ሰንበት ተብሎ ይጠራ ነበር በኢትዮጵያም ብለሃል አይደል? በኢትዮጵያም ሰንበት ተብሎ ነው ይጠራ የነበረው፣ ቀዳሜ በኋላ ነው የተቀየረው ብለሃል። አሁን ደግሞ ቀዳሚት ሰንበት መሆኑን ቀርቶ ቶታሊ በተለይ በትግርኛ ቋንቋ ስትመለከቱ ሰንበት የምትባለው ጭራሽ እሁድ እንጂ ቀዳሚ አትባልም። እና መቼ ነው ይሄን የተባለው? አንደኛ። ሁለተኛ ደግሞ ከዛ እንደዚህ አይነት ቻሌንጅስ እንዴት ነው የምንጋፈጠው? አሁን ሰንበት በትግርኛ ሰንበት ነው የሚባለው፣ እሁድ ሰንበት ነው የሚባለው፣ ሰንበት እንገናኝ ማለት እና how do you confront this? በቃ እንዴት ነው ይሄን ኮንፍሮንት ማድረግ የምንችለው? አሁን ሆፕ ቻነል ራሱ ስንቀዳ ራሱ ወይ በሬዲዮ አብራርተን ነው በቃ ስለ ሰንበት ስናወራ ሰዎች እሁድ ስለሚያደርጉ ሰባተኛ ቀን እንደዚህ እሁድ ነው ምናምን ብለ ያቺ ቃል ስቲክ አድርገህ እንትን ታደርጋለህ። እና እንዴት አድርገህ ሂስቶሪካሊ የምንጋፈጥበት መንገድ አለ ወይ? ሰኑ የሚለው ያው ሁለት ማለት ነው የሚል እንግዲህ እዚህ ላይ የአማርኛ አይደለም የፕሮፌሰር ጌታቸው የተናገሩትን የጠቀሱት የግዕዙን ነው። እና የሰኑ የሚለውን ሁለት በዕብራይስጥ እንደዛ ነው። ሁለተኛ የሚለው ሸኒ የሚለው ሁለት እንደማለት ነው፣ ተመሳሳይ ትርጉም ነው ያላቸው የሚል ነገር ነው የሚያስቀምጠው። የሰንበት ጉዳይ አንድ ኤርነስት ሃመርሽሚት የሚባል ጀርመናዊ በሰንበት ዙሪያ ትልቅ ጥናት አድርጓል በኢትዮጵያ ቤተክርስቲያን ያለው እና አንድ ወደ 16 ገጽ በኋላ ይሄን ስሞቹን ይናገራል። አሁን የመጀመሪያው ሰንበት የሚል የቅዳሜ ስሙን የሰባተኛው ቀን ስሙ ነበር የሚለው ታሪክ የሚያረጋግጠው ነው፣ ቢያንስ እስከ መካከለኛው ክፍለ ዘመን ድረስ። አሁን እዛ ላይ ምን ይላል ሃመርሽሚት? ቀዳሚት ሰንበት፣ የአይሁድ ሰንበት የሚሉት ለሰባተኛው ቀን ጥቅም የሚውሉ ናቸው። ዳሃሪት ሰንበት፣ የክርስቲያን ሰንበት የሚሉ ቅጥያዎች ደግሞ ካሉበት እሁድን ነው። በዛ ዘመን የነበረውን ጽሑፍ አይተ ብቻውን ሰንበት የሚል ከመጣ ግን ይሄኛውን ፕሮፌሰር ጌታቸው ነው የሚናገሩት። ሰንበት የሚል ብቻውን ከመጣ በመካከለኛው ክፍለ ዘመን ሰባተኛውን ቀን ነው። ኳሊፊኬሽን ይጨምሩበታል። ግን የቀዳሚት ካሉ ግልጽ ለማድረግ ሰባተኛው ቀን ነው፣ ወይም የአይሁድ ካሉ ዳሃሪትና ደግሞ የክርስቲያን ሲሉ ደግሞ ይሄኛውን ነው። እየቆየ ግን እንዳልከው እሱኛውን እኔም አይቻለሁ፣ ልብ ብያለሁ። የግዕዙ ግን እንደዛ ነው የሚናገረው። እስከ መካከለኛው ኤርሊ ሞደርን ፔሪድ ድረስ እንደዛ ነው የነበረው። ቢያንስ ይሄ 14 16 እዛ አካባቢ ክፍለ ዘመን ድረስ። እንዲያው እንዴት እናድርግ የሚለውን እኔም ራሱ ማጥናት እፈልጋለሁ። ለምን በትግርኛ የመጀመሪያው ቀን ሰንበት የተባለበት ታሪክ እንዴት እንደሆነ እሱንም እና ይጠይቃል፣ ልፋት ግን ይጠይቃል በሱ ይመስለኛል። እና እንግዲህ ከቀኑ ስም ይሄንን ሂስቶሪካል እንትኑን ማየቱ ጥሩ ነው። የአርብንም በደንብ ለማስቀመጥ የሞከርን ለዛ ነው። ከሱ ይልቅ ግን ወደ መጽሐፍ ቅዱስ ሄደን መጽሐፍ ቅዱስ የሚያስተምረውን ትምህርት መናገሩ የበለጠ ይረዳቸው ይሆናል ብዬ አስባለሁ። እሺ፣ ምናልባት ሀሳብ ነው የኔ ጥያቄ ብቻ ከሆነ አሁን እንትን የሚለው በኋላ መጨረሻ ላቅርብ። ሀሳብ ከተቻለ ላቅርብ፣ እየጠየቅኩ ነው። ሀሳብም ከሆነ ግን በጣም አሳጥረን ለሁሉም እንዲዳረስ። እሺ፣ አጭር ጥሩ ነገር ተምረናል። ያው ከታሪካዊ አመጣጡም አንጻር ማወቁ ለኛ በጣም ጠቃሚ ነው። እኔ ራሴ ብዙ ነገር አውቄያለሁ። እዚህ ሁላችን ብዙ ነገር ተምረናል ብለን እናምናለን። እዚህ ላይ አንድ
አቀራረብን ብንጨምርበት የሚል ሀሳብ ስላለኝ ነው። ምክንያቱም ምስክርነት በምንወጣበት ጊዜ አንድ መጽሐፍ ቅዱሳችንን ይዘን ሊሆን ይችላል ከሰዎች ጋር የምንነጋገረው። እነዚህ ታሪካዊ ነገሮችን ሁሉ ለማስረዳት ብዙ የማይመቹ ነገሮች ሊኖሩ ይችላሉ። ያ ሰው ስለ ሰንበት ለማወቅ የበለጠ ሲፈልግ ከዛ ጋር አያይዘን እንጠቀምበታለን። ከዚህ በተጨማሪ ይሄ ትምህርት እንዳለ ሆኖ ለምስክርነትም እንዲረዳ ፕሩፍ ቴክስት ብንጠቀም አንድ መጽሐፍ ቅዱስ ክፍልን ከሌላው መጽሐፍ ቅዱስ ጋር ቅድም ለምሳሌ የቆላስይስ ተነስቶ ነበረ። እንደ ምሳሌ እንውሰደው። አሁን እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነው ይላል። አሁን እነኚህ ታሪካዊ ነገሮች አጠናከሩልን እውቀታችንን። ነገር ግን ይሄ አንደኛ እዚህ ጋር የተጠቀሱት ሀሳቦች ጥላ ናቸው ይላል። ጥላ ማለት ኃጢአት ከመጣ በኋላ የመጡ ናቸው። ሰንበት ግን ያ ሰባተኛ ቀን ሰንበት ከኃጢአት ከመምጣቱ በፊት የነበረ ነው። እነኚህ ጥላ ናቸው፣ አካሉ ክርስቶስ ነው ተብሏል። ስለዚህ ሰባተኛው ቀን ሰንበት ጥላ ሊሆን አይችልም። የትኛው ሰንበት ነው? ስለዚህ አሁን ፕሩፍ ቴክስት እነ ሚለርም ሲጠቀሙበት የነበረው ሲያስተምሩበት የነበረው ከዚህ ምን እናደርጋለን? ዘሌዋውያን ላይ ሄደን እነዚህ ናቸው በዚህ ላይ የተጠቀሱት፣ በእነዚህ ማንም አይፈርድብንም። ምክንያቱም እነዚህ ሁሉ ሲያመላክቱ የነበሩት ክርስቶስን ነው፣ አካሉ ግን ክርስቶስ ነው። ስለዚህ እዚህ ጋር የተጠቀሰው ሰንበት ከኃጢአት በፊት የነበረ ሰንበት ነው በሚለው በዚህ መልክ በፕሩፍ ቴክስት እንደዚህ አይነትም መንገድ በማስተማሩ ላይ ብንጠቀም ጥሩ ነው የሚለውን ሀሳብ ለመስጠት ነው። እንደተባለው አንድ ጥናት ለምሳሌ ግራ ለህንዴ የምትል አንዲት በራሪ ጽሁፍ ነበረች፣ አሁንም ትኖራለች ይመስለኛል። ግራ ለህንዴ ጥያቄ ምልክት፣ ከዛ ለምን ስለ ሰንበት አንወያይም የምትላለች። አሁን እንደነዚህ አይነት ጥናቶች በዋናነት የዛሬ ሳምንትም ስንነጋገር እንደነበረው ዓላማው የበለጠ ወደ መጀመሪያ ላይም ዛሬም ተነጋግረናል፣ የበለጠ ለመረዳት ወደዛ ዘመን ተመልሰን ለኛም እንደው ለወንድሞቻችን ለእህቶቻችን ብቻ ሳይሆን ለራሳችን የሰንበት ትልቁ ትርጉም ምንድነው የሚለውን ነገር እንድናጠና ነው። የፕሩፍ ቴክስት ጥቅምም አለው። በአንድ በኩል እንዲያው ጥቅሙን ብቻ ለምሳሌ ለማየት የሆነ ሐሳብ ያነሳል፣ ማስደገፊያ ጥቅስ፣ የሆነ ሐሳብ የማስደገፊያ ጥቅስ፣ እንደዛ ዝርዝር ነገር ያስቀምጣል። እሱ በተለይ አጭር ጊዜ ወይም ደግሞ እንደዚህ ለመነጋገር ብቻ ከሰዎች ጋር ለመነጋገር ያው ጥልቅ መጽሐፍ ቅዱሳዊ ጥናት ሳይሆን እንደዚህ ኦቨርቪው ነገር ለማድረግ በጣም ጥሩ ነገር ነው። ያው ሐሳቡን ትክክል ነው። ሐሳቡ የዚህኛው ጥናት ዋና ዓላማው እንደዛ አይነት ለሌሎች ሰዎች ማስረዳት ከሆነ ምንጊዜ መንገዱ ያው እንደዛ አይነት ሊሆን ይችላል። የዚህኛው ጥናት ዋና ዓላማው መመለስና ሌሎች ዶክመንቶች ሌሎች ሰነዶች ደግሞ ያላቸውን ምስክርነት መበርበር ከነሱ ላይ የተጠናቀሩ አዳዲስ ነገሮች አውጥተን ደግሞ ማሳየት የሚል ነው። ግን እናመሰግናለን። ወንድም ፋንታውን እግዚአብሔር ይባርክህ። እኔ በጣም ደስ ብሎኛል። እዚህ ቤተ ክርስቲያን 8ኛ ዓመቴን ይዣለሁ። አንድ ያልገባኝ ነገር ምእመናኑም ብዙም ያላስተዋለው ነገር ኢሳይያስ 58 ላይ በቀድም በተቀደሰው ቀኔ ከማድረግ እግርህን ከሰንበት ብትመልስ፣ አዎ ከሰንበት መልሻለሁ። ሰንበትንም ደስታ ብትለው፣ አዎ ደስታ ብየዋለሁ። እግዚአብሔር የቀደሰውን ክብር፣ አዎ ክብር ብየዋለሁ። የገዛ መንገድህን አዎ ትቻለሁ። ባጭሩ ለማድረግ ነው። ከንቱ ነገር ከመናገር ተከልክዬ አከብረዋለሁ። በዚያን ጊዜ በእግዚአብሔር ደስ ይላል፣ አዎ ደስ ብሎኛል። በምድር ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ። የእግዚአብሔር አፍ ተናግሯል ይላል። በምድር ከፍታዎች ላይ አወጣሃለሁ የሚለውን ሌላው መጽሐፍ ቅዱስ በምድር ከፍታዎች ላይ አስጋልብሃለሁ ይላል። እንግሊዘኛውም I will make you tried upon the earth ነው የሚለው። ይሄንን የቅሬታዋ ቤተክርስቲያን አማኞች ይቀበሉታል። ምክንያቱም በምድር ከፍታ ላይ በኢኮኖሚ ቢሆን በፖለቲካ ቢሆን በስልጣን ቢሆን በምድር ከፍታ ላይ የወጣ የትኛው የአድቬንቲስት አባል ነው? ምክንያቱም የእግዚአብሔር ቃል እየተናገረ አልተጠቀምንበትም ልል ፈልጌ ነው። ወይስ ከዚህ በላይ ያለውን ነገር ባለማድረጉ
ምእመናኑ ምድር ከፍታ ላይ ሊወጣ አልቻለም። የአባትንም የያዕቆብን ርስት ካለ በምድር ላይ ሆኖ ገና በሰማይ አላለም። በምድር ከፍታዎች ላይ አለመውጣት ማለት ምንድን ነው? በምድር ከፍታ ላይ መውጣት እኔ እንደማስበው በኢኮኖሚም በስልጣንም በሌላውም ከፍታ ላይ ያስቀምጠናል ማለት ነው። ግን አብዛኛውን የማየው ትምህርት የምጽአቱ ተጠባባቂ በቃ ምስኪንነትን የሚናገር ብዙ ተናጋሪ ይበዛብኛልና እኔ ግን እጠብቀዋለሁ። ምክንያቱም ይህን እጠብቀዋለሁ። ይህን እንዴት ታዩታላችሁ ነው? ቴንክ ዩ። እንግዲህ እውነት ነው እግዚአብሔር የበረከት ሰዎችንም ወዳሰበላቸው ከፍታ ሁሉ የሚያደርስ ነው። ይቺ ቤተ ክርስቲያን የራሷ የሆነ የተለየ ሰልፍ አንደርስታንዲንግ አላት የሰባተኛ ቀን አድቬንቲስት ቤተ ክርስቲያን። እሱም በመጨረሻው በዘመን ፍጻሜ ያለው የዓለምን ሕዝብ ኢየሱስ ክርስቶስ በቅርብ ዳግም ይመለሳል እና ተዘጋጁ ብዬ ላለሁ የሚል ነው ዋና የቤተ ክርስቲያኒቱ ሚሽን። የሰው ልጅን ለታላቁ የኢየሱስ ክርስቶስ ዳግም ምጽአት ማዘጋጀት ማደም። ራዕየ ዮሐንስ ላይ እንግዲህ የሶስቱ መላእክት መልእክት የምንለው አለ። የፍርዱ ሰዓት ደርሷልና ንስሐ ግቡ ብሎ ማለት እንግዲህ ያንድ የዚህ በምጽአት ዋዜማ እንደሚኖር አንድ የክርስቲያን ቤተ ክርስቲያን ይሄ ነው ተልእኮዬ ብላ ታስባለች እና ወደዛ ማድረጉ እኔ ጥሩ ነው። እግዚአብሔር እንግዲህ የሰጠን ተልእኮ ነው። ከዛ ውጭ ግን ይሄኛው ትንቢት እኔ በግሌ እግዚአብሔር ኤለን ዋይት ምን ትላለች? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ወደ ሰዎች መጠቆም ሰዎችን ወደ ኢየሱስ ከማመልከት የበለጠ ስራ በዓለም ላይ የለም ትላለች። እነሆ የዓለም በግ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያው ብሎ ማመላከትና ያንን በግ ሰዎች አይተው ተከትለው ከዳኑ ያ ሰው ትልቅ ስራ ሰርቷል። እኔ ከዚህ በላይ ከፍታም አለ ብዬ አላስብም። ቤተ ክርስቲያኒቱም ኮሌክቲቭሊ እንደ ቤተ ክርስቲያን ትልቁ ጥሬ ትልቁ ተልእኮዬ የተነሳሁበት ነገር ብላ የምታምነው ወንጌልን ለዓለም ማዳረስ ነው። በዚህ ውስጥ ግን እግዚአብሔር ባሰማራን መንገድ በተለያየ መንገድ ልንናገር እንችላለን። እንደነ ዳንኤል በመንግስት ቢሮ ከሆነ እግዚአብሔር የሚያሰማራን ጥሪውን መቀበል፣ እግዚአብሔር ያንን ወንጌል እንድንሰብክ በተለያዩ ቦታዎች ላይ የትልልቅ ድርጅቶች ሲኢኦ ሆነን እንድንሰራ ከሆነም መከተል። ትልቁ ነገር ስምሪቱን ማስተዋልና ለስምሪቱ ታማኝ መሆን ነው ብዬ የማስበው። ትልቁ ፒክቸር ትልቁ ምስል ግን የሚሆነው ኮሌክቲቭሊ እንደ ህዝብ እንደ ቤተ ክርስቲያን ግን ዋናው ስራችን ኢየሱስ ክርስቶስ ሂዱ ወደ ዓለም ሁሉ ወንጌልን ለፍጥረት ስበኩ ያለውን ያንን ሚሽን መፈጸም ነው። ሌሎቹ ነገሮች መንገድ ናቸው። በምን መንገድ ብለን ስንል እግዚአብሔር በሚያሰማራን መንገድ ያሰማራናል። ለሱ ታማኝ መሆን ይኖርብናል። የዛሬ ሳምንት የተጠየቀው ወንድማችን የጠየቀው አልተመለሰም ተብሎ ተነግሮኝ ነው፣ ተረስቶ ነው ማለት ነው። እንግዲህ ወንድማችን የጠየቀው ጥያቄ በጣም ቅንነት የሞላበትና ጥቂት ሰው ነው የልቡን የሚናገር። ወጣ ብዬ ሰርቻለሁ፣ በሰንበት መሰራ ነበረ ሲጨንቀኝ እንደው ቤተ ክርስቲያን በሰንበት ለምንቸገር ሰዎች መካኒክ ነኝ እኔ እንደዚህ ላለን ሰዎች ስራ እንደው ታዘጋጅ ይሆናል ወይ ይሄንን ፈተና የምናልፍበት ብዬ ሞክሬ ነበር። አልሆነም። ስሰራ ኖርኩ። አሁን ደግሞ በሰንበት ቀን እንዳልሰራ ሳልሰራ ስራዬን በአግባቡ የሚሰራበት ወይም ያንን እድል አግኝቻለሁና እንዲያው ቀለል አድርገን ብንኖረው ሰንበትን ይሄን ያክል በጣም ባናጠብቀው ችግር አለ ወይ የሚል መሰለኝ ካልተሳሳትኩ። እንግዲህ የመጀመሪያውን እንግዲህ ቤተክርስቲያን ትልልቅ ተቋማት ሲኖራት ብዙ ሰዎችን ታቅፋለች በጉያዋ። ብዙ ሰራተኞችን እድለኞች ናቸው። ያው እንደዚህ አይነት ትግል አይኖራቸውም በሌሎች መስሪያ ቤቶች ከሚሰሩ ሰራተኞች በተሻለ።
ይህንን ነገር እንግዲህ የቤተ ክርስቲያን መሪዎች ይሰሙታል ብዬ አስባለሁ። ወደዛኛው ጥያቄ ግን ልሂድ። እግዚአብሔር ታማኝ ነው። እግዚአብሔር ለሁላችንም ይታመናል። መጽሐፍ ቅዱስ ታማኝነት ብዙ ነው ይላል። እግዚአብሔርን እንደማመን የሚያስቸግረን እንደው ችለን እግዚአብሔርን ካመንን ደግሞ እግዚአብሔርን እንደማመን የሚከፍለንና ካሰብነው በላይ ተድላን ይዞልን የሚመጣ ነገር የለም። እረፍትን ይዞልን የሚመጣ ነገር የለም። እግዚአብሔር እንዳለ እንደተናገረ እንቀበለው። እንዲህ አድርጉ ሲለን ማድረግ፣ እንዲህ ሁኑ ሲለን መሆን። ሰባተኛው ቀን እግዚአብሔር አርፎ በማረፉ ምክንያትም የቀደሰው የባረከው ቀን ነውና በሱ ቀን በእረፍት ውስጥ እንሆን፣ ነፍሳችን ትረፍ፣ አካላችን ይረፍ ብሎ ሲለን መስዋዕትነት ሊያስከፍል የሚችል ቢመስልም ያንን ማድረግ ግን ይኖርብናል። የብዙ ሰው ጥያቄ አሁን የብዙ ሰው ዝንባሌ በተለይ በእኛ ዘመን በሰንበት ቀን ሁሉን ነገር ያደርጋል፣ ግን ያው ስራ ብሎ ዲፋይን የሚያደርጋቸውን ነገሮች አያደርጋቸውም። አሁን ስራ ምንድነው በሚለው ዙሪያ ይነጋገሩ ነበር። በሰንበት ቀን መፈወስ ስራ ነው ብለው ያስቡ ነበር ፈሪሳውያን፣ ክሮኒክ የሆነ ችግር ያለበትን ሰው። ኢየሱስ ግን እሱንም ቢሆን መፈወስ ስራ አይደለም ብለዋል። ልክ እንደዚህ የየራሳችንን ትርጉም እንሰጥና ቀለል ብለን ለምን ዘና ብለን ለምን አናሳልፈውም እንላለን። ሆኖም መጽሐፍ ቅዱሳችን የሚለው ነፍሳችን ሁሉ ነገራችን በሰንበት ቀን ይረፍ፣ አካላችን ጭምር። በቃ በእረፍቱ ውስጥ ሆነን እናሳልፍ። ይህንን እንዳናርፍ ከሚያደርጉን ነገሮች መካከል የመጀመሪያው ዕለቱ ከሰንበት በፊት ያለው ቀን የሰንበት መዘጋጃ ቢሆንም እንኳን አንዘጋጅም። ድንገት ነው ጥልቅ የምንለው ሰንበት ውስጥ። ከዛ የተነሳ ብዙ የሚደረግ ጥቃቅን ነገር አለ። ሰውነታችንን አልታጠብንም፣ ጫማችንን አላስጠረግንም፣ አልተዘጋጀንም፣ ወይ መኪናችን ነዳጅ ወይ የሆነ ነገር፣ ሁሉም ነገር አልተደረገም። ሁሉም ነገር እንደዚህ ማለት ነው። ስለዚህ ወደ ሰንበት ስንገባ ከጫና ጋር ነው የምንገባው ብዙ ጊዜ። ይሄን ለማድረግ ባለፈው ስንነጋገር ነበር። በሙት ባህር አካባቢ የሚኖሩ የሙት ባህር ጥቅሎች እንግዲህ ከሁለተኛው የዓለም ጦርነት በኋላ ይዘውልን የመጡት ብዙ ግንዛቤ አለ። ሰንበት ከመግባቷ በፊት ይላሉ በሙት ባህር አካባቢ የሚኖሩ ኮሚኒቲ፣ የቁምራን ኮሚኒቲ ጥቂት ቀደም ብላ ሰንበት ትግባል። ቤተ እስራኤሎች ትእዛዘ ሰንበት የሚላላቸው መጽሐፍ እና እሱ ላይ 9 ሰዓት ነው የሚገባ ሰንበት ይላሉ። ከዛ በኋላ ያለው በቃ የሰንበት አካል አድርገው ይወስዱታል። ኢየሱስ በነበረበት ዘመን ሮማውያን ኢየሩሳሌምን ይሁዳን በሚገዙበት ጊዜ አይሁድ ከአርብ ከቀኑ 9 ሰዓት በኋላ ፍርድ ቤት መጥተው ምስክርነት እንዲሰጡ አይገደዱም ነበር። ያኔ የሚዘጋጁበት ነው፣ የሚታጠቡበት፣ ልብሳቸውን የሚያጥቡበት፣ ወጣቸውን የሚሰሩበት፣ ለሰንበት የሚዘጋጁበት ሁሉ ነገር የሚያደርጉበት ነው። በኢትዮጵያ ቤተ ክርስቲያንም 1 ሰዓት ቀድሞ ነው ሰንበት የሚገባው። ይሄ የሆነበት ምክንያት ሰውየውን ለማገዝ ለመርዳት እንደተዋከበ አእምሮ ቢዚ እንደሆነ በቃ እንደተዋከበ እንደተጣደፈ በቃ ምንም የረፍት ስሜት ሳይሰማው ሰንበትን እንዳይቀበል ነው። ይሄን በየግላችን ብንለማመድ አትራፊዎች እንሆናለን። በየግላችን አንድ ነገር ለማድረግ ስንል አንድ የሆነ ነገር ቤታችን ላይ ሊደረግ ሲል ሰው እንኳን ሊመጣ ነው ሲባል ቤታችን እንዘጋጀለም እንዴ? ብዙ ነገር እኮ ይዘጋጃል። ሰው ይዘጋጃል። በቃ ልክ ሰውየው ድንገት አይመጣበትም። ኢየሱስ እንደገና ሲመጣ ለብዙ ሰው ድንገት ነው ይላል መጽሐፍ ቅዱስ። ድንገት እንቅ ያቀን ኢየሱስ ምንም ያቀን ከተፍ ይላል። ለብዙዎቻችን ዓርብ ማታ የጥድፊያ የወከባ ታክሲ ይዛል፣ በቃ ይሯሯጣል፣ የሆነ ነገር ያደርጋል፣ ይሯሯጣል፣ የሆነ ባግ ይዛል ሲል ሲያሳዝን ሰው ራሱ
የሆነ ተዋክቦ በቃ ጭንቁ ምናምን እንደዛ ነው። የየራሳችንን ለምሳሌ ስለምንሳሳ ስስት ስላለብን ነው እንጂ እስኪ እንደው ከእግዚአብሔር ጋር ቀጠሮ አለ በቃ ከሱ ጋር ልገናኝ ነው ብለን ካለን ትንሽ ቀደም ብለን የተወሰነ እስኪ ጊዜ በቃ ተዘጋጅተን ሁሉን ነገር ጨርሰን ስራ ጨርሰህ ለምሳሌ አንዳንድ ቀን ቀድሞ ስራ አልቆብህ ስትደርስ እምትላይ እግርን ሰቅለ በቃ ደስ ብሎ የራሱ የሆነ ነገር አለው እና ሰንበትን ቀለል አድርገን ስራ እየሰራን አይደለም የሚለው ለኔ ጉዳዩ ዋዜማው የመዘጋጃ ቀን ነው። ከዛ የተነሳ ዓርብ ማታ ካያችሁ ብዙ ሰው ቤተክርስቲያን አይመጣም። ለብዙ ሰው ሰንበት በጣም ቅዱስ የተባለችው ሰንበት ይሄ ቅዳሜ ከ5 ሰዓት ከ6 ሰዓት ይሄ ስብከት ያለችባት አካባቢ ነው። ከሰዓት እንደገና ይደበዝዝበታል። ደግሞ ከሰዓት ሌላ ስራ ለመስራት ደግሞ ይጀምራል። በቃ አለቀ። ሰዓቱን ያህል ይጨነቃል። እንደዚህ ይላል። እንደዚህ እያደረግን እግዚአብሔርንም ደስ ልናሰኘው አንችልም። እንደው እሱም እንዳለ ሆኖ ከእግዚአብሔር የምንቀበለውን ትልቁን በረከት አንቀበልም። ያንን ደስታ ያንን ተድላ። ስለዚህ ሙሉ ልባችንን ለእግዚአብሔር ሰጥተን ዕለቱን በተድላ በደስታ ከኢየሱስ ክርስቶስ ጋራ የምናሳልፈው ይሁን ነው ማለት የምፈልገው። አሜን። እግዚአብሔር ባርክ። ፋንትሽ እንትን የቃላት ፍቺ ታደርግ ነበርና መጽሐፍ ቅዱስ ላይ እሁድ፣ ሰኞ፣ ማክሰኞ እያለ አይገልጽም። ግን ወደኛ ወደ ኢትዮጵያ ስትመጣ ዓርብ የሚለው በአማርኛ ብዙም እንትን አይልም። ቀደም አማን ሲናገር ነበር። ዓርብ አራርቦ አሪቡ አለቀ ማለት ነው። ስድስተኛው ቀን ሲያልቅ የስድስተኛው ቀን ማለቅ የሰባተኛው ቀን የጅማሬ ነው የሚሆን ያለውና ግልጽ ነው ይሄኛው። አንዳንድ ጊዜ አሳዩን ብለው ሰባተኛ ቀን እንደሆነ ቅዳሜ ንገሩን ብለው ቻሌንጅ የሚያደርጉ አሉ። ሌላው ደግሞ ሕጉን እንዳለ ሆኖ የሰንበት ኒኩለስ ነው ለፍጥረት ሊሰመርበት የሚገባ ነገር ማወቅ የሚገባን ነበር። ሰንበት እግዚአብሔር ፈጣሪነቱን አዳኝነቱን ነውና በማቴዎስ ላይ ይሄ ጥቅስ እኔ ሕጉን ተች ሳይነካ ሕጉ አንድ ነገር አለ። ማቴዎስ 11:28 ላይ እናንተ ደካሞች ይላል፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። እዚህ ጋር እግዚአብሔር ከኃጢአት ሁሉ ሊያሳርፈን ይፈልጋል። ወደ እሱ ስንመጣ ወደ ፈጣሪያችን ስንመጣ እሱ ከኃጢአት ያሳርፈናል። እንደገና ደግሞ በረከት አለው። እዚህ ጋር ኤርሚያስ ሲተነትናቸው ነበር እና ከዚህ በላይ በረከት አለ ወይ? አንተ ወጣት ወይ ደግሞ ኃጢአትህ ተሰረየልህ ከማለት በላይ የሚያስደስት ነገር ምን አለ? እሱም ወደ ኢየሱስ ስንጠጋ ነው። እና በአዲስ ኪዳን ላይ ብዙ ሁላችን ሸክም አለን። የኢኮኖሚ ሸክም ብቻ ሳይሆን ትልቁ ሸክም የኃጢአት ሸክም ነው። የኃጢአት ሸክም ደግሞ ክርስቶስ ኢየሱስ ያሳርፈናል። እና ሰንበትን በዚህ አይነት ማየቱ በጣም ደስ ይለኛል። እሺ፣ አመሰግናለሁ። ስለ ሰንበት መወያየትና መነጋገር በዚህ በመጨረሻ ዘመን እጅግ በጣም ኢምፖርታንት ነው። ምክንያቱም የግሬት ኮንትሮቨርሲ ማብቂያ እና የመጨረሻው ኮንትሮቨርሲ ሰንበት ላይ ነው የሚውለው እና ዓለምን ለሁለት የሚከፍል ነው እና ቀላል ኢሹ አይደለም እና ወደፊትም ፓስተር እንዳሉት ቀን ጨምረን በዚህ ጉዳይ ላይ እጅግ መወያየት ይኖርብናል። አንድ ሀሳብ ለመጨመር የምፈልገው የሰንበት ቀን ቅዱስ ቀን ነው፣ ሆሊ ዴይ እና አንድ ነገር የሚቀደሰው ደግሞ እግዚአብሔር ሲገኝ ነው እና ሰንበት እግዚአብሔር ካልተገኘበት ወይም የእግዚአብሔር ፕሬዘንስ ከሌለ ቅዱስነቱን ያጣል። ስለዚህ አንድ ሰው ሰንበትን ሚስ ማድረግ በህይወቱ ሚስ የሚያደርግ ከሆነ እግዚአብሔርን ሚስ እያደረገ ነው የሚሄድ ማለት ነው። ስለዚህ ሰንበትን መተው ወይም እንደ አልባሌ ወይም እንደ ቀላል ነገር አይቶ
ማለፍ፣ ሌሎች ነገር ሀሳብ የሚከፍሉት ነገር ውስጥ መግባት፣ ይሄ ሁሉ እግዚአብሔርን ከመገናኘት እግዚአብሔር ልገናኝ ባለበት ቀን አለመገኘት እግዚአብሔርን ሚስ እንደማድረግ ልንቆጥረው ያስፈልጋል እና ሆሊዴይ ነው። ያ ደግሞ የተቀደሰው እግዚአብሔር ስለሚገኝበት ነው። በጣም ከዚህም የበለጠ ጥልቅ ሚስጥር አለው። ይሄ መድረክ ስለተከፈተ በጣም ደስ ይለናል። እንቀጥልበት በዚሁ ለማለት ነው። አመሰግናለሁ። በሁለት ሳምንት እንግዲህ ስለ ሰንበት የተወሰነ ለማጥናት ሞክረናል። ግን አንድ ማስመር የምንፈልገው ነገር እንግዲህ ይሄኛው ሁላችንም የበለጠ እንድናጠና እንደ ቅምሻ ነው እንጂ በቃ አልቋል ካሁን በኋላ ስለ ሰንበት የምንማረው ነገር የለም ሳይሆን፣ ግን ሁላችንም የበለጠ እንድናጠናው፣ የበለጠ እንድንቆፍር፣ የበለጠ እግዚአብሔር የሰጠንን ስጦታ ደግሞ በቃ እንድናጣጥመውና ከእግዚአብሔር ጋር የተለየ ግንኙነት እንድናረግበት ነው። ስለዚህ ሰንበት እግዚአብሔር ለሰው ልጆች የሰጠው ስጦታ ነው። ባለፈውም ሳምንት ስንጀምር ያነሳነው ማርቆስ ምዕራፍ 2 ላይ ያነበብነው ጥቅስ አለ። ሰንበት ስለ ሰው ተፈጠረ እንጂ ሰው ስለ ሰንበት አይደለም የሚለውንና እግዚአብሔር የሰጠንን ይሄንን ስጦታ የበለጠ እኛም እንረፍበት፣ ከእግዚአብሔር ጋር የተለየ ግንኙነት፣ ወዳጅነት የበለጠ የምናጣጥምበት የምናርፍበት የበረከት ቀን እንዲሆንልን ሁላችንም በሳምንቱ ቀን እያሰብን እንቆይ እንጂ ቅድም ጥሩ አድርጋ አስቀምጠዋል። ድንገት አይድረስብን ማለት ቀኑ ድንገት ደርሶ አንዋከብ። ለሁላችንም የቤት ስራ ይመስለኛል እሱና ሁላችንም የበለጠ መጽሐፍ ቅዱሳችንን እንድናጠና እንደ ቅምሻ ነው እንጂ እንደው በቃ የሚል ሀሳብ አይደለም። የመጨረሻ ማጠቃለያ ሀሳብ ካለ እድል ልስጥህና እንጨርስ። ያው 2 ሰዓት ገደማ ማለት ነው እንግዲህ 2 ቀን ያጠና ነው። በጣም ትንሽ ነው። እንደተባለው ትኩረት እንዲያገኝ ነው ይሄ ነገር የበለጠ እንድናጠና፣ በየግላችን እንድናጠና፣ እንዲያው በጣም ትኩረት ሰጥተን ከምንወያይባቸው እና ሁሌ ከምናወራባቸው ነገሮች መካከል እንዲሆን ነው እንጂ እንደተባለው የተነሱትን ጥያቄዎችን መልስም ብንል ረጅም ጊዜ ይወስዳል። ረጅም ጥናት ይጠይቃል፣ ጥልቅ ጥናትም ይጠይቃል። ነገሩም ቀላል አይደለም። ስለዚህ እግዚአብሔር ቢረዳን ሌሎች ክፍሎችን ደግሞ እነዚህን ጥያቄዎች የምንዳስስበት ለምሳሌ ያው ገድበነዋል። አሁን ትኩረት ያደረግንበትን ሂስቶሪካል የሆኑ እና ደግሞ መጽሐፍ ቅዱስ ላይ አንዳንድ ጉዳዮች ላይ ብቻ ነው ትኩረት ያደረግን። በተለይ በዚህ ዘመን ደግሞ በዋናነት እንዴት ነው የሰንበት ጉዳይ የሚለውን በሌሎች ክፍሎች ደግሞ እንነጋገር። እግዚአብሔር አምላካችንን እግዚአብሔርን እጅግ አድርገን እናመሰግነዋለን ስላስተማረን። ስንጀምር እንደነገርናችሁ ይሄ ፕሮግራም የተዘጋጀው በፍኖተ ብርሃንና አማካኝነት ነውና የዛሬውም ያለፈውም ሳምንት የነበረው ፕሮግራም በተለየ ሁኔታ ተቀርጾ ዩቲዩብ ላይ ማግኘት ትችላላችሁ፣ በሆፕ ቻናልም ማግኘት ትችላላችሁና ዩቲዩብ ላይ ጊዜው ቲዩብ የሚል ቻናል አለ። እሱ ላይ ይሄኛውን ያለፈውን ፕሮግራም እንዲሁም የተለያዩ ፕሮግራሞችን ማግኘት ትችላላችሁ። ጊዜው GIZIEW TUBE ጊዜው ቲዩብ ብላችሁ እዛ ላይ ማግኘት ትችላላችሁ። እንደዚሁም በዌብሳይትም livingparchment.org ብላችሁ እዛ ላይም የተለያየ ጽሁፎችን ማግኘት ትችላላችሁ። ስለዚህ አገልግሎት ስለ ፍኖተ ብርሃንና ሁላችሁም እንድትጸልዩ አደራ እንላችኋለን። ወንድማችን ፋንታውን እግዚአብሔር አብዝቶ ይባርክህ ለማለት እንወዳለን። ስለነበረን ጊዜ እግዚአብሔር እናመሰግናለን። በቀረጻም ያገለገላችሁንን ሁሉ እግዚአብሔር አብዝቶ ይባርካችሁ። የመጨረሻውን ጸሎት ወንድማችን ፋንታውን አርግልና እናጠቃላለን። ለጸሎት እንነሳ። እግዚአብሔር የዘላለም አምላክ እናመሰግንሃለን። በዚህ ቀንና ባለፈው ሳምንት የተለየ በረከት ስለሰጠህን ተመስገን። አቤቱ የዘላለም አምላክ ወደ እውነተኛው ረፍት እንድትመራን ነፍሳችን ስጋችን ተድላ ወደሚያገኝበት ወደ እውነተኛው እቅፍህ እንድታስጠጋን እንለምንሃለን። ይህ የተማማርነው ትምህርት ደግሞ በውስጣችን ላይ ፍሬ እንዲያፈራ አቤቱ የዘላለም አምላክ ወደ ቃልህ እንዲመራን በአንተ ላይ ያለንንም እምነት እንዲያጸናልን አንተ እርዳን። ከዚህ ወጥተን ስንለያይ ወደ የቤቶቻችን ስንሰማራ አንተ ከኛ ጋር አሁን ከፊት ለፊት ያለውን ሳምንት ባርክልን። በየምንሄድበት መንገድ ሁሉ ከፊታችን ውጣ። በክርስቶስ ኢየሱስ ስም አሜን።